ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። በመጀመሪያ ባለፈው በሰራነው ቪዲዮ ላይ የቴክኒክ ስህተት ተፈጥሮ የአካል ብቃት እንቅስቃሴዎችን ባለማካተታችን ለደረሰባችሁ መጉላላት ከልብ ይቅርታ እንጠይቃለን። የእያንዳንዱን እንቅስቃሴ አሰራር እንድናሳይ በሰጣችሁን አስተያየት መሰረት ዛሬ ስህተታችንን አርመን ይዘቱን ይበልጥ አሻሽለንና እያንዳንዱን እንቅስቃሴ በተግባር እያሳየን መተናል። ቁጥር 5 ግድግዳ ላይ የሚሰራ ፑሽአፕ። አሰራሩ አንደኛ ከግድግዳው አንድ እጅ ርቀት ላይ ቆሙ። መዳፋችሁን በትከሻችሁ ትይዩ ግድግዳው ላይ አሳርፉ። 2 ቀስ እያላችሁ አፍንጫችሁ ግድግዳውን እስኪነካ ድረስ ወደፊት ተጠጉ። ዋናው ሚስጥር እዚህ ጋር ነው። ልክ ግድግዳው ጋር ስትደርሱ ለ3 ሰከንድ ያህል ቆም በሉ። ወዲያውኑ አትመለሱ። ይህ ታይም አንደር ቴንሽን ይባላል። ጡንቻችሁ እውነተኛ ጥንካሬ እንዲያገኝ ያደርገዋል። ከዚያም ቀስ ብላችሁ ወደ ኋላ ተመለሱ። ይህንን በቀን 10 ጊዜ ደጋግሙት። ቁጥር 4 ወንበር ላይ ተቀምጦ እግርን ማንሳት። አራተኛው እንቅስቃሴያችን ወንበር ላይ ተቀምጦ እግር ማንሳት ይባላል። ብዙዎቻችን እድሜያችን እየገፋ ሲሄድ ደረጃ መውጣት ይከብደናል ወይም ጉልበታችን ይዝላል። ይህ እንቅስቃሴ ያንን ችግር ይቀርፋል። አሰራሩ አንደኛ ጀርባው ቀጥ ያለ ወንበር ላይ ቁጭ በሉ። ሁለተኛ አንዱን እግራችሁን ቀጥ አድርጋችሁ ወደፊት አንሱት። እግራችሁን ወደ ላይ ከፍ አድርጋችሁ ለ2 ሰከንድ ያህል አየር ላይ አቆዩት። በዚህ ጊዜ የጭን ጡንቻችሁ ሲወጠር ይሰማችኋል። ከዚያ ቀስ ብላችሁ ወደ ታች መልሱት። ነገር ግን መሬቱን ሳይነካ ድጋሚ አንሱት። ይህንን በአንድ እግር 10 ጊዜ ከዛም በሌላኛው 10 ጊዜ ስሩ። ይህ እንቅስቃሴ በቤታችን ውስጥ ደረጃዎችን ያለ ድካም ለመውጣትና በዝቅተኛ ሶፋዎች ላይ በቀላሉ ለመነሳት ይረዳናል። ብዙ ጊዜ ከ40 ዓመት በኋላ እግሬ ያበጠ ወይም የመደንዘዝ ስሜት ይሰማኛል የሚሉ ሰዎች ቁጥራቸው ቀላል አይደለም። ይህ እንቅስቃሴ የሰውነታችን ሁለተኛ ልብ የሚባለውን የባት ጡንቻ ያነቃቃል። አሰራሩ የሚከተለው ነው። አንደኛ የአንድ ወንበር ጀርባ ወይም ግድግዳ በመያዝ ቀጥ ብላችሁ ቁሙ። ሁለተኛ ተረከዛችሁን ከመሬት በማንሳት በጣታችሁ ጫፍ ብቻ ቆሙ። ሶስተኛ ወደ ላይ ስትወጡ ለ3 ሰከንድ ቆዩ። አራተኛና ዋናው ነጥብ ወደ ታች ስትወርዱ በጣም ቀስ እያላችሁ ይሁን። ይህ ሚዛናችሁን የመጠበቅ አቅም ይጨምራል። ይህ እንቅስቃሴ መንገድ ላይ ስትራመዱ ድንገት እንዳትደናቀፉ ወይም እንዳትወድቁ የሚከላከል ትልቅ የጥንካሬ ምንጭ ነው። ቁጥር 2 ወንበር በመጠቀም የሚሰራ ስኳት። ብዙ ሰዎች ስኳት መስራት ጉልበት ይጎዳል ብለው ይፈራሉ። ነገር ግን ወንበር በመጠቀም በትክክል ከሰራነው የጉልበት ህመምን ያጠፋል። አሰራሩ አንደኛ ከወንበር ፊት ለፊት ቆሙ። እግሮቻችሁን የትከሻችሁን ያህል አራርቁ። ሁለተኛ ልክ ወንበር ላይ ለመቀመጥ እንደምትሞክሩ ዳሌያችሁን ወደ ኋላ እየገፋችሁ ዝቅ በሉ። ሶስተኛ ወንበሩ ዳሌያችሁ በትንሹ ሲነካው ሳትቀመጡ ወዲያውኑ ተረከዛችሁን ተጭናችሁ ወደ ላይ ተነሱ። አራተኛ ስትነሱ የዳሌ ጡንቻዎቻችሁን አጥብቃችሁ ያዙት። ይህ እንቅስቃሴ ከ40 ዓመት በኋላ በሰው እጅ ሳንረዳ በራሳችን መነሳትና መቀመጥ እንድንችል የሚያደርግ የነጻነት ስፖርት ነው። ቁጥር 1 የወፍ ውሻ አቋቋም። ይህ እንቅስቃሴ የጀርባ አጥንትን ከመጠገኑም በላይ አእምሮን የማደስ አቅም አለው። አሰራሩ አንደኛ መሬት ላይ በ4 እግራችሁ በጉልበትና በመዳፍ ሁኑ። ሁለተኛ ቀኝ እጃችሁን ወደፊት፣ ግራ እግራችሁን ደግሞ ወደ ኋላ በተመሳሳይ ሰዓት ዘርጉ። ሶስተኛ ጀርባችሁ ቀጥ ያለ መሆን አለበት። በዚህ አቋቋም ለ5 ሰከንድ ቆዩ። ከዚያም እጅና እግራችሁን በመቀያየር በሌላኛው በኩል ስሩ። ይህ እንቅስቃሴ የጀርባ ህመምን ሙሉ በሙሉ የሚያጠፋና የአካል ክፍሎቻችንን ቅንጅት የሚጨምር ተአምረኛ እንቅስቃሴ ነው። እንግዲህ እነዚህ 5 እንቅስቃሴዎች ከ40 ዓመት በኋላ ጤናችሁን ለመመለስ በቂ ናቸው። ባለፈው ቪዲዮ ላይ ስለጎደሉ ምስሎች በድጋሚ ይቅርታ እየጠየቅን አሁን ያሳየናችሁን እንቅስቃሴዎች ዛሬውኑ እንድትጀምሩ እናበረታታለን። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን፣ ለምትወዷቸው ሰዎች ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁን ጠብቁ። አመሰግናለሁ።